በህይወታችን መልካም ነገሮች ወደኛ እንዲመጡልን ከፈለግን አብዝተን የምናወራውን መጥፎና የጨለማ ዓለም መቀነስ ይኖርብናል። ዛሬ እስኪ በተደጋጋሚ የምናወራው ነገር ምን ያህል ህይወታችን ላይ ተጽዕኖ እንዳለው፣ የምንናገረውም ነገር ኃይል ያለው መግናጢስ ነገራቶችን የሚስብ ወይም መልካም ወይም መጥፎን ማለት ነው እንደሆነ እንተዋወስ። ጀላለዲን አሩሚ ቀደሰላሁ ሲራህ ስለዚህ ዓለም የስበት ህግ ሲያወሱ እዚህ ዓለም አንተ የምትፈልገው እያንዳንዱ ነገር እሱም በተመሳሳይ መልኩ አንተን እየፈለገህ ነው ይላሉ። መልካምም ይሁን መጥፎ። ለምሳሌ ሁሌ ስለ ሰዎች መጥፎነት፣ ስለዚህች ዓለም ጨለማነት የሚያወራ ሰው ዓለም ለዚህ ሰው የምትገልጥለት ፊቷም እሱ ባሰበው ልክ ነውና ይሄ ሰው በዙሪያው የሚያገኛቸውም ሰዎች ጥቁር ጸባይ የተላበሱ ይሆናሉ ማለት ነው። አላህም ሱብሓነሁ ወተዓላ ከሱ ዘንድ መልካም እንዲመጣልን በውስጣችሁ በነፍሳችሁ ያለውን ቀይሩ ነው። ማለትም ይሄ ዓለም የኛ የነፍሳችን ነጸብራቅ ነው ማለት። ነቢያችን ሰለላሁ ዐለይሂ ወሰለም ስለ መጥፎ ነገር ማውራት፣ ወደ ነውር ነገር መመልከትን ይጠሉ ነበር። እይታቸው ወደ ቆሻሻ ነገር ሲያርፍ ቶሎ አይናቸውን ይሰብሩ ነበር። በተቃራኒው ደግሞ ውብ ነገሮችን አብዝተው ይመለከታሉ። አረንጓዴን ቀለም፣ ለም የሆነን ስፍራ፣ ወራጅ ውሃንና ቀያይ እርግቦችን መመልከት ይወዱ ነበር። ድግግሞሽ በእኛ ህይወት ላይ ስላለው ተጽዕኖ ካወራን ስለ ሱረቱል ፋቲሐና ጠዋት ማታ የምንዘክራቸውን አዝካሮች እናውሳ። ለምሳሌ ሱረቱል ፋቲሐን ብንመለከት ከስሟ ጀምሮ ይህች ምዕራፍ ጀማልይ ትርጓሜዋ የተዘጋጉብን በራፎችን ከመክፈት፣ ከባባድ ነገሮችን ከማቅለል፣ ከድል ጋር የሚገናኝ መግቢያዋን ራሱ ካየን በአላህ ስም ከተከፈተች በኋላ አልሐምዱሊላሂ ረቢል ዓለሚን ምስጋናን ነው የምታስቀድም። ምስጋና ደግሞ የምላስ ነገር ብቻ አይደለም። መልካም የሆኑ የፈጣሪ ስጦታዎቻችንን፣ ደስታን፣ የዚህችን ዓለም ውበት የመመልከት ሚስጥር ነው ምስጋና። ወዳለንበት ዘመን ስንመለስ ሰዎችን ከፈጣሪ እንዲርቁ ዋጋ የለኝም ብለው እንዲያስቡ የሚያደርገው የጨለማ ሰይጣናዊ ዓለም በፊልም በዘፈንና በተለያዩ ነገሮች ተሰራጭቶ እናየዋለን። ታዲያ አንተ ለእነዚህ ነገሮች ጥገኛ በሆንክ ቁጥር በነዛ ልባቸው በጠቆሩ ሰዎች ውስጥ ያለው ይህንን ዓለም የሚያዩበት ጥቁር የሆነ እይታ ወደ አንተ ልብም እንዲገባ በር ትከፍታለህ ማለት ነው። እና የጥሩ ልብ ባለቤቶች ምን ይላሉ? ብቻችሁንም ይሁን ተሰብስባችሁ ስለምታወሯቸው፣ በቀልባችሁም ደጋግማችሁ ስለምታስቧቸው ነገሮች በጣም ጥንቃቄ አድርጉ። ለምሳሌ የሸያጢን የጂን ዓለም ምን ያህል ሰዎችን እንደሚጎዳ ከማውራት፣ ስለታመሙ ችግር ስለደረሰባቸው ሰዎች ከማውራት በተቃራኒ ያለውን የመላእክት ኑራኒ ብርሃናዊ ዓለም አብዝታችሁ አውሱ ይላሉ። በሐዲስና ቁርአን ደረጃ ብንመለከት ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሸያጢኖች ከነገሩን በላይ ስለ መላእክቶች ዓለም ነገር በዙሪያችን ስላሉ ጠባቂ መላእክቱ፣ በመልካም ስራዎቻችን፣ በዚክር፣ በቁርአን፣ በሰደቃ ስለሚፈጠሩ መላእክቶች እኛን ከፈጣሪ መንገድ ሊያሰናክል የሚሞክር ሸይጣን እንዳለ ሁሉ አላህና መልእክተኛውን ስናነሳ ከሰማያት የሚወርዱ መላእክቶች እንዳሉ ኃይል ሆነው እንደሚያጠናክሩና እንደሚያካብቡን ተወስተው፣ እንዲሁም ለሸይጣን ስለተገዙ ክፉ ሰዎች ከማውራት ስለ ሷሊሖች፣ አውሊያዎች፣ የአላህ ሰዎች ማውራት ኸይር። ስለነሱ ሲወራ የአላህ ረሕመት እንደሚወርድ ሐዲሱ የነገረን ነውና በዙሪያችን ላይ ያለ በህይወቱ ሁሌ የሚያማርር መሻሻልን፣ እድገትን የሚፈልጉ ሰዎች ላይም ደግሞ የሚያሾፍ አይነትን ሰው ደግሞ መራቅ ይኖርብናል። ነቢያችን ሰለላሁ ዐለይሂ ወሰለም እንደነገሩን ጌታችን አላህ ውብ ነው፣ ቆንጆ ነገርንም ይወዳል። ሶላት አለ ነብይንም አብዝተን ማውረድ ያለብን ሲባል አንደኛው በውስጥ የያዘው ሚስጥር ይሄው። ስለዚህ የኛም ህይወት መታነጽ ያለበት በቆንጆ አስተሳሰብ፣ መልካም የሆነ መዳረሻን አስበን ስለ ቆንጆ ነገሮች እያወራን ነው መሆን ያለበት። የምቀኝነት ጥላቻና የኩራት ሰዎችን ወደ ኋላ ትተን መልካምን ሁሉ የሚያይ የልብ መስታወት አላህ ይስጠን። አሚን። اللهم صل على زين الوجود